አያቴ ከእባብ ጋር መንታ ሆኖ ነው የተወለደው አለችኝ። አልደነገጥኩም። ዋት ሐቂቃ አብዛኛው ሰው ይደነግጥ ይሆናል። እኔ አልደነገጥኩም። ለምን አልደነገጥኩም? ሊሆን እንደሚችል ስለማመን። እንዴት ሊሆን ይችላል? እዚህ ጋር ነው አሁን እባብ ምንድን ነው? እባብ አንደኛው ሪል እባብ አለ ግደሉት የሚባለው። አሁን እኛ በደንብ እስልምናችን አልተነተልነውም። እባብን ቤታችሁ ውስጥ ካላያችሁ ግደሉት አይልም ሐዲሱ። ይሄ የሰው ቤት ነው ለቀህ ውጣ በሉት ያኔ ይላል። እስልምና አጋንንታዊ እምነት ነው ስንላቸው ብዙ ጊዜ ስድብ ላይ ይመስላቸው ይሄ ቪዲዮ ጥሩ ማስረጃ ይመስለኛል። እንግዲህ እሱ እንደተናገረው አያቱ ከእባብ ጋር መንታ እንደወለደች ተናግሯል ማለት ነው። ይህም ደግሞ ሊሆን እንደሚችል እምነቱ እንደሆነ እንደሚያቅም ተናግሯል። ይህንን ከየት አመጣው ከተባለ በእስልምና እባቦች የሙስሊሞች ወንድም የመሆን እድል ስላላቸው ማለት ነው። ማስረጃ ሳይ ሙስሊም 2236 ኤ ላይ ሙሐመድ እንዲህ ብሏል ስለ እባብ ማለት ነው። በመዲና ያሉ እባቦች ሐዲሱን እንደምትመለከቱት there are in Medina jinnis who accepted Islam በመዲና ያሉ ጅኒዎች እስልምናን ተቀብለዋል አለ። እነኚህ ጅኒዎች ደግሞ እባቦች ናቸው አለ። ሙሉ ሐዲሱን አንብቡት። እነኚህ እባቦች ደግሞ ጅኒ ከሆኑ ጅኒዎቹ እስልምናን ከተቀበሉ እነሱ ደግሞ የሙስሊሞች ወንድሞች ወይንም ቤተሰብ ናቸው። ሳይ ሙስሊም 450 ኤ ላይ ጅኒዎች ምን ይላቸዋል? የእናንተ ወንድሞች ያው your brothers ይላቸዋል፣ ወንድሞቻችሁ ናቸው ይላቸዋል ማለት ነው። እና በጣም ብዙ ቦታ ላይ ማሳየት ይቻላል። በእስልምና እባብ የሙስሊሞች ወንድሞች ናቸው። እስልምናን የተቀበሉ እባቦች ስላሉ ማለት ነው። ጂኒ ተብለው ስለሚጠሩ እነኚህ ወንድም እህት ይባላሉ ማለት ነው በእስልምና። ታዲያ ከጂኒ ከሆኑ ደግሞ ጂኒዎች ደግሞ ከሰዎች ጋር ወሲብም ያደርጋሉ ተብሎ ይታመናል። እንግዲህ እባቦች ከሙስሊሞች ጋር ወሲብ ሲያደርጉ ማሰብ ነው። አቡ አይደር የሚለውን እናዳምጠው። እኔ ሳወራው ስድብ እንዳይመስል። All jinns have sexual relationships with human beings. አላቸው ሰዎችና ጂኖች ግንኙነት ያደርጋሉ ይላልሽው? አዎ ያደርጋሉ። ይሄ ምንም ጥርጥር የለውም። የሙስሊም ዑለማዎችም ተስማምተውበታል። ግን ያ ነገር ሃው ምን ነው ሀጃፋግ ሃው ትለኛለህ እንዴ? አላህን አትፈራም እንዴ? ግንኙነትማ አለ ጥርጥር የለውም። ግን አሁን የሚነሳው ጥያቄ ግን ማርገዝ ይቻላል ወይ ነው ጥያቄው። የሚያረግዙ አሉ ይወልዳሉ ወይ በሚለው والله አለም። ግን ጅኖችና ሰዎች ሊገናኙ እንደሚችሉ አንዳንዶችም ያው ራሳቸውን አሳልፈው በተግባርም የሰጡ ወይ እንግዲህ እንደሰማችሁት ነው። አቡ አይደር ተጠይቆ ነበር አጋንንቶች ወይም ጅኖች ከሰው ጋር ወሲብ ያደርጋሉ ወይ ተብለው አዎ ያደርጋሉ ብሏል። ያስወልዳሉ አስወልዱም እሱን እንደማያውቅ ነው የተናገረው። ነገር ግን የመጀመሪያው ቪዲዮ ደግሞ መንታ አያቱ እንደወለደች እባብና ሰው እንደወለደች ተናግሯል ማለት ነው። ይሄም እንደሚሆን ተናግሯል። ነብያቸው ደግሞ እባብ እስልምናን እንደተቀበሉና እባብ ቤታችሁ ቢገባ መገደል እንደሌለበት የሙስሊሞችም ወንድም እንደሆነ ሙሐመድ ተናግሯል ማለት ነው። እና ከሰይጣን ወይንም ከጂኒ ጋር የሰው ልጅ ወሲብ ያደርጋል ብሎ ማሰብ ከባቦች ጋርም ደግሞ እባብ ወሲብ ያደርጋቸዋል ሙስሊም እህቶች ላይቭ ላይ ነን አሁን ነው